የዓለማችን ድብቁ ማህበሮች፣ የሲክሬት ሶሳይቲ ፍላጎት፣ የመጨረሻው ዘመን መንግስት፣ እውቀትን በእውቀትን መልስ። ሰላም ለእናንተ ይሁን። ከዓለም በስተጀርባ ሆነው በሚስጥር ስለሚንቀሳቀሱት፣ ለአውሬው ስለሚያገለግሉ፣ ራሳቸውን በተለያየ ስሞች ስለሚጠሩ፣ በውል ስማቸውም ዘ ሲክሬት ሶሳይቲ ብለው የሚጠሩ እነማን ናቸው? በሲክሬት ሶሳይቲ ውስጥ ብዙ አይነት ማህበር እንዳለ ይታወቃል። ሆኖም መነሻ ሐሳባቸው ቢለያይም የመጨረሻ ግባቸው ለአውሬው ዓለም ማስገዛት ነው። ይህም ስልታቸው ዓለምን በአንድ ማህበር ስም ለመግዛት ከባድ ያደረገውን ችግር ለማቅለል አግዟቸዋል። የሰው ልጅና ሰይጣን ጠላትነታቸው ከዘፍጥረት የጀመረ መሆኑ ይታወቃል። ሆኖም እስከ ክርስቶስ መምጣት ድረስ ዓለም በጣዖት አምልኮ ተጥለቅልቃ የነበረ ሲሆን ሰይጣንም አሰራር ቀይሮ ስራውን አሁንም እንዳስቀጠለ ይገኛል። በዋናነት የሲክሬት ሶሳይቲ መነሻ ተደርጎ የሚቆጠረው ከ5100 ዓመት ገደማ የነበረው የግብጾች ስርዓተ መንግስት ሲሆን በዘመኑም የግብጽ ብዙ አማልክቶች ነበሩ። ከአማልክቶችም በጣም የሚታወቁት ራ የፀሐይ አምላክ፣ ኦስሪስ የሞትና መወለድ አምላክ፣ ሆረስ የድል አምላክ፣ ቶት የጥበብ አምላክ ወዘተ የተባሉ ብዙ አማልክቶች በግብጽ ስልጣኔ ዘመን ይመለኩ እንደነበር ይታወቃል። እነዚህም በፒራሚድ ውስጥ በቅርጽ እና በግድግዳ ስዕሎች ላይ በሰፊው አሁንም ላይ ይገኛሉ። እንዲሁም በ2000 እና በ1600 ቢሲ በግሪክ የተነሳው የ12ቱ አማልክት አስተምሮ በዋናነትም ይጠቀሳል። ከአማልክቶቹም ውስጥ ዚዮስ የንጉሥ አምላክ፣ ሄራ የእስትንፋስ አምላክ፣ አቴና የጥበብና የጦር አምላክ፣ አፖሎ የፀሐይና የሙዚቃ አምላክ፣ አፍሮዳይት የፍቅር አምላክ እየተባሉ ወደ 12 የሚደርሱ አማልክቶች ሲመለኩ የነበር መሆኑ በታሪክ ተቀምጠዋል። ሆኖም እነዚህ የግብጽ ስልጣኔና የግሪክ ስልጣኔ ለአዲሱ የኢሉሚናቲ ወይም ደግሞ ዘ ሲክሬት ሶሳይቲ ሃይማኖቶች ወይም አምልኮቶች፣ ስርዓቶች ዋና መሰረት ተደርገው ሊወሰዱ ይችላሉ። ዘ ሲክሬት ሶሳይቲ ከግብጽ እና ከግሪክ ብዙ አስተምሮዎችን፣ ፍልስፍናዎችን፣ ምልክቶችን፣ አምልኮዎችን እና እውቀቶችን ሁሉ እስካለንበት ጊዜ ድረስ እየተጠቀሙበት ይገኛሉ። ለምሳሌ ያክል የግብፁን የቶት አማልክት መጽሐፍ ሄርሜቲክ መጽሐፍ ብለው ይጠቀሙታል። እንዲሁም የሆረስን አይን ሁሉን የሚያይ አይ ወይም ኦል ሲንግ አይስ ብለው እንደ ምልክት ይጠቀሙታል። የግሪክ አማልክቶችን ደግሞ በተለያየ መንገድ ይጠቀሟቸዋል። ለምሳሌ ድርጅቶች ላይ፣ ሙዚቃዎች ላይ፣ በአጠቃላይ የተለያዩ ብራንዶች ላይ እንደ ምልክትም እንደ ስምም እየተጠቀሙ ይገኛሉ። ዘ ኒው ወርልድ ኦርደር ዓለምን ለአንድ መንግስት ለማስገዛት ሲባል የአንደኛውን የዓለም ጦርነትን ያስነሱ ሲሆን ይህንንም ያስነሱበት ምክንያት የዓለምን አንድ አድርጎ የመግዛት ዓላማ ስለነበራቸው በሰዓቱም ሀያላን መንግስታቶች ኔግ ኦፍ ኔሽንን በማቋቋም ለመግዛት ሞክረው ነበር። እሱም አልሳካላቸው ሲል ሁለተኛ የዓለም ጦርነትንም አሁን በሴራ በማስነሳት ዩኤን ወይም ዩናይትድ ኔሽንን ለማቋቋም በቅተዋል። እሱም ዓለምን እንደፈለጉ አድርገው እንዲገዙ ያገዛቸው ሲሆን ግን ዘላቂ መፍትሄ ሊሰጣቸው ስላልቻለ አሁን ደግሞ የሶስተኛው የዓለም ጦርነትን በማስነሳት አዲስ ኒው ወርልድ ኦርደር አዲስ ስርዓት ለማምጣት እየታገሉ ይገኛሉ። ለዘመናት ሲጠቀሙባቸው የነበሩ ዘ ሲክሬት ሶሳይቲ ውስጥ የሚገኙ በጣም ብዙ ማህበሮች እንዳሉ በታሪክ የተቀመጠ ሲሆን ከነዛ ውስጥ በዋናነት የተጠቀሙባቸውን ማህበራቶችን 10ሩን ዋና ዋና ማህበሮችን በዝርዝር እናያለን። ዘ ናይት ቴምፕለርስ በ1119 ዓ.ም ከሮማው ሊቃነ ጳጳስ ፈቃድ ወስደው ተቋቋሙ። የዚህ ቡድን መቋቋም ዋነኛው ምክንያት ወደ ኢየሩሳሌም ለመንፈሳዊ ጉዞ የሚመላለሱ የአውሮፓዊ ክርስቲያኖችን ከዘራፊዎችና አጥፊዎች መታደግ የሚል ነበር። የወቅቱ ዘመናዊ ትጥቅ ያላቸው የካቶሊክ ወታደሮች ካቶሊክ ሚሊተሪ ኦርደር ነበሩ። ዋና ቢሮአቸውንም ግን በኢየሩሳሌም የሶሎሞን መቅደስ ተራራ ላይ አደረጉት። ስለዚህም ታቦተ ጽዮንን መፈለግ ወዳደረጉት ወደ ዋነኛ የቤት ስራቸውም የገቡበት ከዚያ በኋላ ነው። ታዲያ እነዚያ የሮማ ስርወ መንግስት አጋንንት አስመላኪ ተጽዕኖ ፈጣሪ ቤተሰቦች አሁን የአውሮፓን ሕዝብ በግላጭ የሚያገኙበት የቤት ስራ ውስጥ ተጠመዱ። ጥንት በሮማ ስርወ መንግስት ያስመልኳቸው የነበሩ አማልክቶችን፣ ምልክቶቻቸውንና ምስሎቻቸውን በካቶሊክ ቤተክርስቲያን ግንባታ ውስጥ እንዲካተቱ ገንዘብ ፈንድ በማድረግ ቀጠሉ። አንድ አጥቢያ ቤተክርስቲያን ሊገነባ ሲል ከፍተኛ ገንዘብ የሚያወጡት እነርሱ ስለመሆኑ በህንፃ አሰሪ ኮሚቴ ውስጥ መግባት ችለዋል። በመሆኑም በቅዱሳንና ሰማዕታት እያስመሰሉና እያሳበቡ በሐውልትና ቅርጻ ቅርጽ መልክ ጣዖቶችን እንዲሰሩ እያደረጉ ማስመለክ ቀጠሉ።
በተለይ መካከለኛው ዘመን ከ11ኛው እስከ 14ኛው ክፍለ ዘመን የካቶሊክ ቤተክርስቲያንን የአውሮፓ ማህበራዊ፣ ፖለቲካዊና ግላዊ ኑሮና ህይወቶችን ሁሉ ፈላጭ ቆራጭ መሆን ቻለች። በተለይ ሊቃነ ጳጳሱ እጅግ ኃያል ሆኑ። ከህዝብ በሚሰበሰበው አስራት በኩራት እጅግ እየናጠጠች ባለሀብት ለመሆን በቃች። ለዚህም ሲባል በየትኛውም የአውሮፓ ሰፈር መንደር አብያተ ክርስቲያኖችን፣ ካቴድራሎችን ማስገንባት ቀጠለች። የዚህም ጊዜ እነዚህ የ666 መንፈሳዊ አነቃቂ ቤተሰቦች አሁን በመካከለኛው ዘመን ደግሞ የቤተ ክርስቲያኒቱን የታችኛውን አስተዳደር ተቆጣጠሩት። የካቴድራል ግንባታ ዲዛይን እነሱ ነበሩ የሚሰሩት። ለዚህም የባዕድ አምልኮ መንፈሳዊ አምልኮቶችን ዛሬ ላይ የኢሉሚናቲ ማህበር፣ የፍሪሜሰን ማህበር የሚባሉትን የሚጠቀምባቸውን የፒራሚድና የአንድ አይን ምልክቶች ሳይቀር በቤተ ክርስቲያን ህንፃ ግንባታ ላይ ለማካተት እድሉን አግኝተዋል። በሁለተኛ ደረጃ ላይ የምናያቸው ደግሞ ሮዝክሩሺያንስ እንመልከት። ይህ ማህበር በሚስጥርና መንፈሳዊ ታሪክ የታወቀ ነው። በ1600 በጀርመን በክርስቲያን ሮዝንክሩዝ እንደተመሰረተ ይታመናል። የተመሰረተበት ዓላማም ሰውን መንፈሳዊ እውቀት ማሳደግና ፍልስፍና ምርምር ማድረግ ላይ ነበር። ምልክታቸውም ሮዝ መስቀል ሲሆን ለረጅም ጊዜ በሚስጥር ሲሰራና አቅምን ሲያሳድግ የቆየ ሲሆን በአሁኑ ሰዓት በፊልሙም ኢንዱስትሪና በታሪክ ውስጥ ተሰይሞ እየሰራ የሚገኝ ማህበር ነው። በሶስተኛ ደግሞ የፍሪሜሰነሮችን ማህበር እናያለን። ይህ ማህበር ከባቢሎን የህንፃ ጥበብ መናፍስቶች ጋር የተሳሰረ መሆኑ ይታወቃል። ፍሪሜሰነሮች በዋነኝነት የተመሰረቱበት በ13ኛው ክፍለ ዘመን ከሚታወቁት የስነ ህንፃ ቀረጻና የጥበብ ባለሙያዎች ወይም ስቶን ማሶንስ ከሚባሉት ነው። እነዚህ የዕደ ጥበብ ባለሙያዎች በመካከለኛው ዘመን አውሮፓን ያጥለቀለቁት በተለይ ደግሞ የካቶሊክ ቤተክርስቲያን ስነ ህንፃና በድንጋይ ተጠርበው የሚሰሩ ቅርጻ ቅርጾችን በመገንባት የሚተዳደሩ የነበሩ ግንበኞች ናቸው። ሆኖም ከመካከላቸው በዚህ የኮንስትራክሽን ሙያ ከፍተኛ ገንዘብ የሰበሰቡ የህንፃ ተቋራጮች በቡድንና በማህበር ደረጃ መደራጀት ጀመሩ። ከነርሱ ኔትወርክ ውጪ አንድም ሰው ቢመጣ የአውሮፓ ህንፃዎችና ካቴድራሎችን መገንባት ህንፃ ተቋራጭ መሆን እንዳይችል በማድረግ ደረጃ ላይ ደረሱ። በወቅቱ የአውሮፓዎቹ ኢኮኖሚ በከፍተኛ ፍጥነት እያደገ የመጣበት ጊዜ ስለነበር ከቤተ ክርስቲያን ግንባታ ውጪ ሆቴሎችን፣ ኢንዱስትሪ ተቋሞችን ወዘተ ለመገንባት ከፍተኛ የህንፃ ተቋራጭ መሆን ቻሉ። ስለዚህም ከክርስቲያኖቹ በተጨማሪ የጥንት የሮማ አማልክትና ጠንቋዮችን የሚያመልኩ ስቶንሰን ቁጥራቸው ናረ። ስውር አርማዎቻቸውንም በአብያተ ክርስቲያናቱ ህንፃዎች ላይ ሳይቀር ለመቅረጽ አጋጣሚውን ተጠቀሙበት። ስለዚህ እነዚህ ባለሀብት ህንፃ ተቋራጮች ቀጠሮ ከሚያሰሯቸው ከቀን ሰራተኞች የዕደ ጥበብ ባለሙያዎች ራሳቸውን ለይተው ምስጢራዊ ቡድንና ማህበራትን ማደራጀት ቀጠሉ። በሂደትም እኛ ነፃ የዕደ ጥበብ ሰዎች ነን ሲሉ መጠሪያቸውን ወደ ፍሪሜሰነሪ ቀየሩ። እጅግ ሀብታምና ከፍተኛ የኢኮኖሚ ተጽዕኖ ፈጣሪዎች ሆነውም ቀጠሉ። በዚህም የሀብት ስብስብ ደረጃ ከ300 ዓመታት በላይ ከልጅ ልጅ ሀብቶቻቸውን ማውረስና ጸረ ክርስትና እና የመናፍስትን አምልኮ ማስተላለፋቸውን እስከዛሬ ቀጠሉ። በሀብትና በገንዘባቸው የበላይነት የተነሳ ካቶሊካዊት ቤተክርስቲያን ላይ ከፍተኛ ተጽዕኖ መፍጠር ጀመሩ። ካህናትና ጳጳሳትን ሳይቀር እጃቸውን መጠምዘዝና ቤተክርስቲያንን ወዳሻቸው ቅርጽ ለማምጣት የሚችሉበትን ደረጃ ላይ ሲደርሱ በ18ኛው መካከለኛው ክፍለ ዘመን በህቡ ተደራጁ። በተለይም በ1717 ዓ.ም በይፋ አንድ ወጥ የዓለም አቀፍ ቅርጽ ያለው ፍሪሜሰነሪ የተሰኘውን የሰይጣን ማህበር ያጸደቁ። ያንንም ያደረጉት እንግሊዝ ውስጥ ነበር። የመጀመሪያውን የዓለማችን ብዙ ፍሪሜሰነር ማህበር የእንግሊዝ ዋና ሎጅ ኢንግላንድ ግራንድ ሎጅ ብለው በ1717 ዓ.ም አቋቋሙት። ወዲያውኑም ይሄ አደረጃጀት በመላው አውሮፓ ተስፋፋ። በይፋ ቤተ መቅደስ ከፍተው የራሳቸውን የሰይጣናዊ መንፈስ አምልኮ ማስፋፋት ጀመሩ። የስኮትላንድ ግራንድ ሎጅ፣ የአየርላንድ ግራንድ ሎጅ ወዘተ ያሉ በየሀገሩ አዳዲስ ማህበራትን ማደራጀትና አንድ ወጥ የሆነ መተዳደሪያ ደንብ በማበጀት ቀጠሉ። ታዲያም የገንዘብ ኃይላቸው እያየለ ሲመጣ በ18ኛው ክፍለ ዘመን ባንኮችን እና ሀያላን ቢዝነሶችን መቆጣጠር ቀጠሉ። ያ ብቻም አይደለም፣ ዛሬ ላይ በየዕለቱ እንደሚያደርጉት የዓለምን ፖለቲካ ወደሚፈልጉት ቅርጽ ማምጣት ፈለጉ። ለዚህም በነፃነት የሚሰባሰቡበትን አዲስ ኒው ወርልድ ማግኘት አለብን ብለውም ወሰኑ። ለዚህም ሲሉ አስቀድሞ በ1400ዎቹ ለነ ክርስቶፈር ኮሎምበስ በጀትና መርከብ
መድበው አዲስቱን ምድር በማፈላለግ አሜሪካንም አግኝተዋል። አሁኑ አሜሪካን ምቹ ስፍራ መሆኗን ካረጋገጡ በኋላ እዚያ ስፍራ ከ300 ዓመታት በላይ መስፈር ቀጠሉ። ያንን ስፍራ በዋናነት በእንግሊዞቹ ፍሪሜሰነሪ የበላይነት ተቆጣጠሩት። ለዚህም የአሜሪካ መስራች የነበሩ አባቶች የሚሏቸው የተባበሩት የአሜሪካ መንግስት ሜሰንስ በሚል ጥላ ስር ተሰባሰቡ። ቀጠሉና በ1733 ዓ.ም የአሜሪካው ሎጅ በሚል በቦስተን አሜሪካ ውስጥ ተመሰረተ። አሜሪካ ህገ መንግስት ካጸደቁትና ዩናይትድ ኦፍ አሜሪካን ከመሰረቱ 39 መሪዎች መካከል 13ቱ በግልጽ የፍሪሜሰነሪ ማህበር አባላት ነበሩ። ከነዚህም መካከል ጆርጅ ዋሽንግተን፣ ጄምስ ሞንሮይ፣ ቤንጃሚን ፍራንክሊን፣ ጆን ሃንኮክ፣ ፖል ሪቬር ወዘተ ይጠቀሱበታል። በሂደትም የአሜሪካ ዶላር ላይ የጣዖታዊ መንፈሶቻቸውን አማልክት ውክልና የሚሆኑ አንድ የግብፅ ፒራሚድና አንድ አይን ያሉ የእራ ምልክቶችን እንዲያካትቱ ተጽዕኖ ፈጠሩ። ከአሜሪካም ሆነው የዓለምን ፖለቲካ ወደሚፈልጉት ወደ አዲሱ ዓለም ስርዓት የወርልድ ኦርደር መዘወሩን ቀጠሉ። በአራተኛ ደግሞ ኢሉሚናቲ ማህበርን እናያለን። በዓለም ከሚታወቁ ምስጢራዊ ማህበር ቀዳማዊ ነው። ይህ ማህበር በ1776 በጀርመን ባቫሪያ በአዳም ሻፍት የተመሰረተ ሲሆን ዋና መነሻ ዓላማውም ከሃይማኖትና ከመንግስት ስርዓት በመውጣት ነፃ አስተሳሰብን መፍጠር ኢንላይትመንት ለማድረግ ኦርደር ኦፍ ዘ ኢሉሚናቲ ተብሎ ተቋቋመ። መጀመሪያ ሳይንስና ፍልስፍናን በማዳቀል ህዝቡ ላይ ሃይማኖትና መንግስት ባሪያ ነው የሚያደርጉ በሚል መርዛቸውን መርጨት ጀመሩ። በመቀጠል ቤተክርስቲያንና የመንግስት ሲስተም በመግባታቸው በ1785 ከጀርመን ተባረው ወደ እንግሊዝ፣ ፈረንሳይና አሜሪካ ተዛመቱ። አእምሮ ከቤተክርስቲያንና መንግስታዊ ቁጥጥር በመውጣት ጨለማ የሆነውን ህይወት ወደ ብርሃን እንቀይራለን፣ ሃይማኖትና ህግ አልባ ማህበረሰብ ወይም መረን የለቀቀ ማህበረሰብ መፍጠር አለብን በሚሉ ሐሳቦች የሚችሉትን ሁሉ አደረጉ። በይበልጥ ኢሉሚናቲ ሰፊውን ማህበረሰብ ልቅ መስደድና በቅንጡ ህይወት በማማለል የያዘውን ሃይማኖት በማስጣል ለገንዘብና ለእውቅና እንዲንበረከክ እየሰራ ይገኛል። የሚጠቀሙባቸውን መንገዶች ፊልሙን፣ ሙዚቃውንና የተለያዩ የሶሻል ሚዲያዎችን ቴክኖሎጂዎችን በመጠቀም ህዝቡን ያስታሉ። ይህም በቀላሉ በዓለም ለመዳረስ ረድቷቸዋል። በተለይም በሆሊውድ እንዲሁም በሚውዚክ ክሊፖቹ በቀላሉ ስርዓት አምልኮ ሁሉ በማድረግ በግልጽ የመጡበት ዘመን ደርሰናል። ይህም ሁሉ የሚያውቀው እውነታ ሲሆን በሀገራችንም በፍጥነት እየተስፋፋ ይገኛል። ምልክታቸውም አንድ አይን ኦል-ሲንግ አይ ወይም አይስ ኦፍ ፕሮቪደንስ፣ ሁሉም የሚያይ አይን፣ ዓለም የተደበቀበትን ጥበብ እናያለን ብለውም ያምናሉ። በተጨማሪም 666 13 ቁጥር የባፎሜት ምስልና ፒራሚድ፣ የተዘቀዘቀ መስቀልን፣ በርካታ ምልክቶቹን በሃንድ ሳይንም በመጠቀም ስርዓት አምልኳቸውን ያደርጋሉ። በአምስተኛም ስካል ኤንድ ቦንስ ከሲክሬት ሶሳይቲ ውስጥ አንዱ ሲሆን በ1832 ዓ.ም በያል ዩኒቨርሲቲ ውስጥ አሜሪካ በአልፌንሶ እና በዊሊያም በተባሉ ሰዎች ተመሰረተ። ዓላማውም በዩኒቨርሲቲ ውስጥ የሚገኙ ጎበዝ ተማሪዎችን በሚስጥር በማሰልጠን በፖለቲካውና በመንግስት መዋቅር በማስገባት የኃይል ሚዛኑ መውሰድ ሲሆን በድብቅ በዩኒቨርሲቲ ውስጥ ዘቶምቤ በተባለ ግንብ ውስጥ በመገናኘት ሚስጥራዊ ስርዓት ያካሂዳሉ። እንዲሁም ሰይጣናዊ ቃለ መሐላ ያደርጋሉ። ምልክታቸውም የራስ ቅልና አጥንት ሲሆን በተጨማሪ 322 ሚስጥራዊ ኮድ ይጠቀማሉ። በአሁኑ ሰዓት በዛው ዩኒቨርሲቲ እንደቀጠለ ሲሆን በብዙ ተመራማሪዎች አባላት የተሞላ ማህበር ነው። ከዓለም የተደበቀ ኃይልን በመፈለግና በመጠቀም የተመሰረተ ነው። ዓላማቸውን ለተራው ማህበረሰብ በፊልምና በመጽሐፍ በማስተላለፍ የአንበሳውን ድርሻ ይወስዳሉ። በፖለቲካዊ ደግሞ ያል ማፊያ በመባል ይንቀሳቀሳሉ። ብዙ መሪዎቹም አባላት ሲሆኑ በዋናነት እነ ጆርጅ ደብሊው ቡሽ እና ጆን ኬሪ የሚባሉ የአሜሪካ መሪዎች አባላት ናቸው። በስድስተኛ ደግሞ ቦሚያን ክለብ የሚባል ማህበር እናገኛለን። በአንዳንድ የመጽሐፍ ደራሲዎች፣ አርቲስቶች፣ በኪነ ጥበብ ያሉ ሰዎች በተለይ አምብሮስ ቢሬ እና ማርክ ትዊን በተባሉ ሰዎች በ1872 ዓ.ም በሳን ፍራንሲስኮ ካሊፎርኒያ አሜሪካ ተመሰረተ። ዋና ዓላማውም በመጀመሪያ ኪነ ጥበቡ ዙሪያ የሚሰራ ማህበር ነበር። ነገር ግን በሃይማኖቶችና በመንፈሳዊ መዋቅር በመግባት ፖለቲከኞችን፣ የኢኮኖሚ ሰዎችን፣ ባለስልጣናትን አባላት በማፍጠር በየዓመቱ መስከረም ወር የሚያደርጉትን ቦሄሚያን ግሩፕ በሚባል ማዕከላዊ ስብሰባ በካሊፎርኒያ ያካሂዳሉ። በሚስጥርም ትልቅ የክሪሜሽን ስነስርዓት ወይም አምልኮ ያደርጋሉ። በዓለም ኢኮኖሚም ውሳኔዎችንም ያደርጋሉ።
በዚህ ማህበር ብዙ የአሜሪካ ፕሬዝዳንትና የባንክ አመራሮች አባላት የነበሩት ሲሆን አሁንም ሞደርን ሲክሬት ኤሊት ኔትወርክ በሚል ስም በህቡ እየተንቀሳቀሱ ይገኛሉ። በሰባተኛ ቲዮስፊካል ማህበርን ስናይ በ1875 ዓ.ም በኒውዮርክ አሜሪካ ውስጥ ዘ ሲክሬት ዶክትሪን ጸሐፊ በራሻዊት ሄሊና እና በሄንሪ ስቲል አሜሪካዊ ወታደርና ፖለቲከኛ እንዲሁም በዊሊያም ኪውጀጅ የህግ ባለሙያና መንፈሳዊ አዋቂ ተመሰረተ። የተነሱበትም ሐሳብ የሰው ዘር አንድ ነው፣ ዓለም ላይ ሁሉ ሃይማኖት የተደበቀ እውቀትና እውነት አላቸው፣ የሰው ልጅ በሪካርኔሽን ውስጥ ያለፈ ፍጥረት ነው በሚል ጀመሩ። በዋናነት ዘ ሲክሬት ዶክትሪን፣ አይሲስ ዩኒቬል እና ዘ ኪ ኦፍ ቲዮስፊ በሚባሉ መጽሐፍ በማተም አሰራጭተዋል። እንደ መርህ አድርገውም ይወስዷቸዋል። እነዚህም መጽሐፍት የህንድ፣ የግሪክ፣ የእስራኤልና የክርስትና ሃይማኖቶች በአጠቃላይ ሁሉ ሃይማኖት ወደ አንድ ለማምጣት ይሰራሉ። አሁን ላይ ተጽዕኖ ፈጣሪ ወደ ሆነው ሐሳብ ኒው ኤጅ ሙቭመንት፣ አንትሮፖሶፊ እና ስፒሪቹዋል ሳይንስ ወደ ተባሉ መንፈሳዊ እንቅስቃሴ ተቀየሩ። በህንድ አኔ ቤሳንት፣ ጃዱ ክሪሽና ሙርቲ በተባሉ አስተሳሰቦች ወይም ሃይማኖቶች እንዲሁም በኤሽያ አካባቢ ተቆጣጥረው ይገኛሉ። ምልክታቸውም አንክ፣ የዳዊት ኮከብ፣ ኦራቦረስ ወዘተ ይጠቀማሉ። በዚህም መልኩ ዘ ሲክሬት ሶሳይቲ የዓለም ሃይማኖትን ለማጥፋትና አንተ ለራስህ አምላክ ነህ ትችላለህ በሚል አነቃቂ ንግግሮች እምነት አልባ መረን የሆነ ማህበረሰብን ለመፍጠር በቅተዋል። አሁንም እየፈጠሩ ይገኛሉ። በስምንተኛ ዘ ጎልደን ዳውን ማህበር በ1887 ዓ.ም በለንደን ኢንግላንድ ውስጥ በዶክተር ዊሊያም በሳሙኤል እና ዊሊያም ሮበርት ተመሰረተ። የማህበሩ ዓላማ መንፈሳዊ እውቀቶችንና ምስጢራዊ ሳይንስን መምራት ነው። በዋናነት የተፈጥሮ ፍልስፍና፣ መንፈሳዊ ልምምድ፣ ምስጢራዊ ኃይሎችንና የምልክቶችን መንፈሳዊ ኃይል እንዲሁም ስለ አስማትና ኢሞርታሊቲ ላይ በማጥናትና የእውቀት ኃይል ባለቤት በመሆን ዓለምን መቆጣጠር ችለዋል። በአጠቃላይ ካባላ፣ አልኬሚ እና ሪቹዋል ማጂክ ላይ ይሰራሉ። አባላቱም እንደየደረሱበት እውቀት ደረጃ ይሰጣቸዋል። ዋና መሰረታቸውም የኢጂፕሽያን ሄርሜቲሲዝም፣ ጂዊሽ ካባላህ እና የክርስቲያን ምስጢራዊ ስርዓቶች ላይ ነው። ምልክታቸውም የፀሐይ ወርቃማ ንጋት ሲሆን ለምስጢራዊ አምልኮ የሚጠቀሙበት ደግሞ የሄክሳጎን፣ አንክ እና ፔንታግራምን ይጠቀማሉ። በአሁኑ ዘመን ሄርሜቲክ ኦርደር ኦፍ ዘ ጎልደን ዳውን፣ ስቴላ ማቱትና እና አልፋ ኤት ኦሜጋ በሚሉ ስሞች የተንቀሳቀሱም ይገኛሉ። በዘጠነኛ ደረጃ የቢልደርበርግ ቡድን እናያለን። የመጀመሪያው ስብስብ በ1954 ዓ.ም በኔዘርላንድ ሆቴል ውስጥ ካደረጉት ምስጢረኛ ቡድኖች ከመሰረቱት በኋላ ስሙን ከሆቴሉ ሊያገኝ ችሏል። እጅግ ተጽዕኖ ፈጣሪ አሁን ላይ ያሉ ፖለቲከኞች፣ ሀገር መሪዎችን ያካተተ ነው። በወቅቱ በአውሮፓ ውስጥ ጸረ አሜሪካዊ ንቅናቄዎች እያየሉ መምጣታቸውን ተከትሎ ሁሉም አህጉራት የሚያቀራርብ ወንድማማችነትን መሰረት በሚል ጉዳይ ላይ ያተኮረ ነበር። ሆኖም ቀጥተኛ ፍላጎታቸው የፖለቲካና የኢኮኖሚ የበላይነትን በትብብር በማምጣት ዓለም ላይ ተጽዕኖ ማድረግ፣ የቀዝቃዛውን የዓለም ጦርነት በትብብር ማሸነፍ፣ በአውሮፓና አሜሪካ ውስጥ ያሉ ጽንፍ የረገጡና የሚፋለሟቸውን የፖለቲካ አስተሳሰቦችን ማስወገድና አንድ ትብብር መመስረት ነበር። ሚስጥራዊ አጀንዳቸው ግን ከዚያ ያልፋል። አብዛኛዎቹ መስራቾቹ የኢሉሚናቲና መሰል ቡድኖች አባላት ነበሩ። ስለዚህም የሰሜን አሜሪካና አውሮፓዎች መሪዎች በአምልኮተ አጋንንት ወንድማማችነታቸውን ለማጠናከር በእነሱ አነጋገር ቱ ሪቫይቭ ኤ ስፒሪት ኦፍ ትራንስ አትላንቲክ ብራዘርስ ሁድ በሚል ይግባባሉ። አትላንቲክ ከተባለ ጣዖት መንፈስ ጋር ያለው ወንድማማችነት ትስስር ነው። ይህንን መንፈስ ለማስመለክ ሲሉ የቀድሞ የኢትዮጵያን ውቅያኖስ የተባለውን ስም ነቅለው በአትላንቲክ ውቅያኖስ ብለው እንደሰየሙትም ታሪክ ይዘክራል። ይህ ማህበር በሲክሬት ሶሳይቲ ውስጥ ግንባር ቀደም የሆነ ማህበር እንዲሁም ፖለቲከኞችና ሀያላንን ያሰባሰበ ማህበር ነው። በመጨረሻም ዘ ፕሬየር ኦፍ ዛየን በ1956 በፈረንሳይ ውስጥ በፔሪ ፕላንታርድን ተመሰረተ። የተነሳበትም ዓላማም በፈረንሳይ ቤተ አምልኮ ተቋማት ለመከታተል ነበር። ነገር ግን ታሪክና ሚስጥሮችን ላይ የሚሰራ ሆኖ ብቅ አለ። እኛ የኢየሱስ ዘር ነን በሚል ሐሳብ እያራመዱ እንቅስቃሴ ያደረጉ። የሰው ልጅ ሁሉ በውስጡ ኃይል አለ፣ ዕውቀትና ጥበብ አለው፣ የእግዚአብሔርን ኃይል የሰው ልጅ መረዳት ይችላል በሚል ሐሳብ ማቀንቀን ጀመሩ። ለዓለም ኒው ኤጅ ስፒሪቹዋሊቲ፣ ሜዲቴሽን፣ ኤነርጂ ሂሊንግ በሚሉ ሐሳቦች ውስጥ ሊገለጡ ችለዋል። በአሁኑ ጊዜም በተለያዩ የሲክሬት ሶሳይቲ ውስጥ ሐሳባቸውን እያራመዱ
የድብቁ አጀንዳቸውን እያሰራጩ ይገኛሉ። በዝርዝር ያየናቸው ማህበራቶች ብዛት ዋናው ዓላማቸው በተለያየ መንገድ የዓለምን ሕዝብ ወደ አንድ ማምጣት ነው። ይህም በመጨረሻው ዘመን የፈለጉትን ዓላማ ለማሳካት ያግዛቸዋል። ጥንት ከነናምሩድ ጀምሮ የነበረውን ዓለም ለመግዛት ወራዴና ጦር በቂ ነበር። አሁን በዚህኛው በእኛ በመጨረሻው ዘመን በተለይ በ21ኛው ክፍለ ዘመን እየዘለቀ ባለው ዓለምን ጠቅልሎ የመግዛት ሰይጣናዊ መንግስት ትልቁ ስልቱ ጦርና ጋሻ ሳይሆን ጥበብና ዕውቀት ነው። ለዚህም ነው ዮሐንስ በራእዩ መጽሐፍ 13ኛ ምዕራፍ ላይ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው ይለናል። ይህ የሚያሳየን አሁን በዚህ ዘመን ያለው ምዕራባውያኑ ዓለምን የሚገዙበት ስልት እንደ ጥንቱ በጦርና በጎራዴ በማስፈራራትና በመግደል ሳይሆን በቁጥር ስርዓት ያውም በ66 ቁጥር እንደሆነ ይነግረናል። አእምሮ ያለው የሚለውን ሐረግ እንደሚያሳየን ደግሞ ይህ የእኛ ዘመን የአእምሮና የጥበብ ከመሆኑ የተነሳ የሚሰሩት እንደ ናኖ ቴክኖሎጂ፣ ኤአይ የተለያዩ ቴክኖሎጂዎችን በመጠቀም ዓለምን የመቆጣጠሪያ ሰይጣናዊ ስልቶቻቸውን ለመረዳት በአእምሮ እንደሚያስፈልገን ይጠቁመናል። ቁጥሩ የሰው ቁጥር ነው የሚለውን ደግሞ ሰይጣናቱ ዓለም ለመቁጠር የሚጠቀሙበት ማንኛውም ስልት ለምሳሌ አደንዛዥ ዕፅ፣ ግብረ ሰዶማዊነት፣ ሶሻል ሚዲያ፣ የተለያዩ አስተምሮቶችን፣ ገንዘብን፣ ዝናን በመጠቀም ማንኛውም ስልታቸውን ከሰው ልጅ ስጋዊ አካል ጋር በቀጥታ የተገናኘ ነው። እንደ ጥንት እንደነ ባቢሎናዊው ናቡከደነጾር ለጣዖታት ካልሰገዳችሁ ገላችኋለሁ በሚል ወይም እንደነ ታላቁ እስክንድር በጎራዴ አስፈራርተው አይደለም የሚገዙት። በአሁኑ ዘመን አስፈራርቶ መግዛት አይሰራም። በቅኝ ግዛት ዘመንም ምዕራባውያኑ ቡድኖች መልሰው የጥንቱን ዓለምን የመግዛት ጥማታቸውን በጉልበት ለማድረግ ሞክረው ነበር፣ አልተሳካላቸውም። ስለዚህ ከጥበብና ከእውቀት ውጭ እንደማይችሉ ስለተረዱ ከሁለተኛው የዓለም ጦርነት በኋላ ወደዚህ ስልት ገብተው በጥበብና በእውቀት በ666ዊ የቁጥር ቀመር በመጠቀም የሰውን ስጋዊ አካል በተለይም አንጎልን እንዲሁም የሰውን መንፈሳዊ ማንነት የሰውን አእምሮ በቁጥጥር ስር አድርገውና አሳምነው ለሰይጣን ማስገዛት ዋነኛ ስልታቸው አድርገው መንቀሳቀስ ጀምረዋል። ስለዚህ ውድ ቤተሰቦች እንደ ኢትዮጵያዊ ዜጋ ወይም እንደ ኢትዮጵያዊ ሰው ምን ልናደርግ እንችላለን? በዘመነ ኦሪት በሕገ ልቦና ሰዓት በሰይጣን ሳይሆን ምድርንና ሰማይን በፈጠረ አምላክ ስታመን የነበረችው በዓለም ላይ ከአርሜኒያ ቀጥሎ በሁለተኛ በመንግስት ደረጃ ክርስትናን የተቀበለች ሀገር ናት። በእስልምናም ደግሞ ነቢዩ መሐመድ በዓለም ለመጀመሪያ ጊዜ ተከታዮቻቸውን የላኩባትና በምንም አይነት ጦር ወቅት እንዳትነካ የከለከሉላት ሀገር መሆኗን ሁላችንም እናውቃለን። ያ ከሆነ በምንም ስሌት አሁንም ኢትዮጵያ በምዕራባውያኑ የሴራ ቡድን ስር አትወድቅም። ድሮም ኢትዮጵያ ፈሪሃ ፈጣሪ ያለባት ዛሬም እንዲያ የሆነች ምድር ናት። ጥቂት የከተማው ነዋሪዎች የግብረ ሰዶምና የተለያዩ የምዕራባውያኑ ሐሳብ አራማጅ ሊሆኑ ይችላሉ። ሆኖም ግን የኢትዮጵያን የሕዝብ ሁኔታ ብናይ ከከተማው ይልቅ የገጠሩ ማህበረሰብ ሰፊ መሆኑ ይታወቃል። በመሆኑም የኢትዮጵያ ማህበረሰብ ብዙ ያልተነካ የሰይጣንን ሴራ በደንብ የማያውቅ እንዲሁም በሰይጣን አምልኮ ውስጥ ያልገባ ብዙ ንጹህ ኢትዮጵያውያን መኖራቸውን ማውቀን የተቻለንን ሐሳብ ያወቅነውን ለማጋራትና ያልነቁትንም ለማንቃት የበኩላችንን ለመወጣት ይህንን ሐሳብ ይዘን መጠናል። ያልተጠቀሰ እንዲሁም ማጠናከር የምትፈልጉት ሐሳብ ካለ ኮሜንት ሴክሽን ላይ በማስቀመጥ ማንኛውንም ጥያቄ ልትጠይቁን ትችላላችሁ። ያቀረብነው ሐሳብ ከተመቻችሁም እኛን ለማበረታታት የእናንተ እገዛ ያስፈልገናልና በተቻለው መንገድ ሁሉ እኛን እንድታበረታቱንና ከጎናችን እንድትሆኑ እንጠይቃለን። በሌላ ሐሳብ እስከምንገናኝ ቸርን ሰንብት።